ሰላም ልጆች እንደምን አላችሁ? ዛሬ ሁላችሁም ላፍታ ወደ ውስጣችሁ እንድትመለከቱና አንድ ትልቅ ሚስጥር እንድታስቡ ፈልጋለሁ። ሁላችንም እኮ ስንወለድ የራሳችን የሆነ ልዩ ስጦታና የውስጥ ፍላጎት ይዘን የመጣነው። እስቲ ልጠይቃችሁ፣ ወደፊት ምን መሆን ትፈልጋላችሁ? ፓይለት፣ ዶክተር፣ መሐንዲስ ወይስ ታዋቂ ሰዓሊ? እዚህ ጋር ነው አንድ ትልቅ ጥያቄ ያለው። ይህንን ሙያ የምትፈልጉት ጓደኛችሁ ስለፈለገ ወይም ቤተሰብ ስለገፋፋችሁ ነው ወይስ እናንተ ራሳችሁ ከልባችሁ ስለምትወዱት ነው? እውነተኛ ህልማችሁ የትኛው እንደሆነ ለማወቅ አንድ ሚስጥር ልንገራችሁ። ስለዛ ሙያ ስታስቡ ወይም ስለሱ ስታስቡ ልባችሁ ይመታል፣ አይናችሁ ያበራል። ያ ነገር ሰዓት አልፎባችሁ እንኳን የማያሰለቻችሁ ከሆነ ያ የእናንተ እውነተኛ ጥሪ ነው። ስለዚህ የሰውን ሳይሆን የራሳችሁን ኮከብ ተከተሉ። እሺ፣ አሁን ደግሞ ህልማችሁን አወቃችሁት እንበል። ለምሳሌ ፓይለት መሆን ፈለጋችሁ። ቀጥሎ የምናደርገው ነገር በጣም የሚገርም ነው። የራሳችሁን ፎቶ ልክ እንደ ጀግና ፓይለት ኮፍያና ዩኒፎርም አድርጋችሁ በፈገግታ በሰማዩ ላይ ስትበሩ የሚያሳይ ምስል አዘጋጁ። ከዚያስ ሁልጊዜ በምታጠኑበት ጠረጴዛ ፊት ለፊት ወይም ጠዋት ስትነሱ መጀመሪያ በምታዩት ቦታ ላይ ለጥፉት። ይሄ ፎቶ ዝም ብሎ ወረቀት እንዳይመስላችሁ፣ ይሄ የወደፊት እውነታችሁ ነው። የሰው ልጅ አእምሮ ሁልጊዜ በምስል ነው የሚያስበው። በየቀኑ ያንን ፎቶ ስታዩ አእምሯችሁ አዎ እኔ ጀግና ፓይለት እኮ ነኝ፣ አሁን የቀረኝ ጠንክሮ መማር ብቻ ነው እያለ ራሱን ማዘጋጀት ይጀምራል። በየቀኑ ስታዩት የመማር ጉጉታችሁ ይጨምራል። ሰማዩን ቀና ብላችሁ ብታዩት ይሄ እኮ የኔ የወደፊት የስራ ቦታ ነው ማለት ትጀምራላችሁ። ግን ልጆች፣ መንገዱ ሁልጊዜ ቀላል ላይሆን ይችላል። አንዳንድ ቀን ከባድ ፈተና ሊገጥማችሁ ይችላል። ያጠናችሁት ውጤት ሊቀንስ ይችላል። ወይም ደግሞ ደክማችሁ መማር ሊሰለቻችሁ ይችላል። ያኔ ተስፋ ልትቆርጡ ስትሉ ቀና በሉና ያንን የለጠፋችሁትን ፎቶ እዩት። ያ ፎቶ በጆሮአችሁ በሹክሹክታ ምን የሚላችሁ ይመስላችኋል? አይዞክ፣ ዛሬ ደከመህ ነገ በሰማይ ላይ በኩራት ለመብረር ነው፣ ስለዚህ ተነሳና አጥና ይላችኋል። ያ ምስል በችግር ጊዜ የሚደግፋችሁ፣ የውስጥ ጥንካሬ የሚሰጣችሁ የጽናት ጋሻችሁ ነው። ፈተና ሲመጣ እጅ አትስጡ። ግቡን እያያችሁ ወደፊት መጓዛችሁን ቀጥሉ። ስለዚህ ልጆች፣ ከዛሬ ጀምሮ የራሳችሁን እውነተኛ ህልም ፈልጉ። በምስል ደግፋችሁ በአእምሯችሁ ቅረጹት። ማንም ሰው አትችልም እንዲላችሁ በፍጹም አትፍቀዱ። የእናንተ የነጋችሁ ታሪክ ሰሪዎች ናችሁ። ፎቶውን እያያችሁ በየቀኑ አንድ እርምጃ ወደፊት በመጓዝ ህልማችሁን እውን አድርጉ። እሺ፣ ሁላችሁም ትችላላችሁ። እንግዲህ እናንተም ፎቶአችሁን በምትፈልጉት በፓይለት፣ በዶክተር፣ በፈለጋችሁት ፕሮፌሽን ፕሪንት አስደርጋችሁ መለጠፍ ይኖርባችኋል ማለት ነው። ታዲያ ይሄንን ፎቶ ከየት እናገኛለን ብላችሁ ከጠየቃችሁኝ ቀላል ነው። ከላይ ማስቀምጥላችሁን ቲክቶክ አካውንት ውስጥ ግቡና ፎሎ አድርጉኝ። ኮሜንት ላይ መሆን የምትፈልጉትን ጻፉልኝ። ከዛ ባዮ ላይ ገብታችሁ ቆንጆ ፎቶ ላኩልኝ። እኔም ቆንጆ አድርጌ እሰራላችኋለሁ። እሺ፣ ወዳችኋለሁ። ባይ